ጀዋር ሲጠየቅ አልቻልኩትም አለች። በጣም ፖለቲካ ስለሚችል ጀዋርን መጨበጥ አልቻልኩም አለች። በቃ መጨበጥ አልችልም። ሸውዷት ተጫውቶባት ነው የሚሄደው። ይሄኛው ግን ዝም ብሎ እጅ ይሰጣል። ስለዚህ ለሌሎቻችሁም የምናገረው እንትናንም ታስታውሳላችሁ። እስኪው እስክንድር ነጋን ምንድን ነው ያለችው? ስለ የአዲስ አበባ ምን ሆኖ ነበረ እዛ ላይ የቀረበው የባላደራ ፕሬዚዳንት ሆኖ የቀረበው ወስዳ ምን አረገችው? የአማራ ፖለቲካ ላይ አስገባችሁ። ጠየቀችውና ከስክሳ ለምን ጭንብልን አውልቃ የአማራ ፖለቲካ አታካሂድም አለችው። ወደምትፈልገው መንገድ ሄደችልን። እኔ ስለ አማራ ጉዳይ ሳይሆን ስለ አዲስ አበባ ጉዳይ ነው አጀንዳዬ። እኔ የብሔር ፖለቲካ አቀንቃኝ አይደለሁም። እኔ በአዲስ አበባ ጉዳይ ግን እንደዚህ ብሎ መመለስ ሲገባው እሷ ወደ ወሰደችው ሄደና እንዴት ብሎ ይመለስ? ዘርግፋው ነው ሄደችው። አሁንም የምናገረው ምንድን ነው? ፖለቲካ ስትሰሩ በተለይ እንትን ላይ የተቀመጣችሁ የአማራን እንወክላለን ብላችሁ የተቀመጣችሁ ሰዎች ነጥብ እየጣላችሁ ነው። የኤርትራ አምባሳደር እስክትመስሉ፣ ከነሱ ጋር ኮሚኒኬሽን ያላችሁ እስክትመስሉ። አሁን ደግሞ ቢታሰር የሰውዬ አማራ ስለሆነ መርጦ አሰሩት ይባላል። እውነቴን ነው የሚመስለው። የኤርትራ ሰላይ ነው የሚመስለው። ለኤርትራ ቁጭ ብሎ የሚናገር ሰው ነው የሚመስለው እንጂ ስለ ኢትዮጵያ አልነበረም የሚደንቀው። እስቲ አንድ ኤርትራዊ ይቃወመው። ደሳለኝ ጫኔን የሚቃወም አንድም ኤርትራዊ አታመጣም። አየህ፣ በጥበብ ነው ፖለቲካ የምትሰራው። በጥበብ ከሌሎቹ ጋር በማያጣላ ከሌሎቹ ብሔር ብሔረሰብ ይታዘቡኛል በማይል ነው የምትሰራው። የግልን ችግር በችግር ታደርጋለህ። የሌላውን ችግር ደግሞ የባህዱን ታደርገዋለህ። ይህን ነው የምናገረው። ስለዚህ ብዙ ጊዜ ያለው ችግር በአማራው ፖለቲከኞች ላይ በጥበብ የተሞሉ ሰዎች ወደፊት አልመጡም። ፖለቲካውን አልሰሩትም። ዝም ብሎ ምንም እውቀት የሌለው ይላል፣ ይሳደባል። ከዛ በኋላ በቃ ጀግና ነው ይባላል። ይሳደባል፣ ጀግና ይባላል። በዛ በቃ ራሱን ኮፍሶ ይውላል። ምንም ውስጥ የሌለ ለመናገር ራሱ ግራ እስኪገባ የሆነ ባዶነት ይታየኛል። ስለዚህ ከሌላው ጋር መስራት ችግር ነው አይደለም የሚለውን ማገናዘብ እንኳን አይችልም። ለምሳሌ ማለት ነው አሁን በፊት በነበረው ከህወሓት ጋር በነበረው ቦታ ላይ የኢትዮጵያ ሕዝብ ከህወሓት ጋር ጸበኛ ነበር። ኦልሞስት 90% የኢትዮጵያ ሕዝብ ህወሓትን ጠልቷት ነበር። ቢሮክራሲው በጣም አስቀያሚ ነበር። አሁን ሾርት ሚሞሪ ስለሆነ ረስቶት ነው እንጂ በጣም የሚዘገንን ዘረኝነት ጥግ ፊኛ ነበር የሚረገጠው አዲስ አበባ ላይ። ሰው ረስቶታል። አዲስ አበባ ላይ የሆነ ነገር ስተነፈስ አጋዚ የሚባል ይመጣል። ሴት ልጅ አይል ወንድ ልጅ አይል እንደው ቀጥቅጦ ነበር የሚሄደው። ረስተውታል። ለምን? ጭንቅላት የለም። የዚህ ዘመን ሰው በጫትና በሲጋራ ባረቄ ያለቀ ድኩማን ይረሳዋል። እኔ ግን አስታውሰዋለሁ። እናቱ የወለደችው ትንሽ ይተንፍስ አዲስ አበባ ላይ አጋዚ የሚባል ይመጣል። ረሚም አድርጎ ይሄዳል። ቀጥቅጦ ሽባ አድርጎ ነው የሚሄደው። ጥያቄ እንኳን የለም። ለምንድን ነው መንገድ ላይ ስትሄድ የቤተ መንግስት እኮ አንተ እንኳን ልታልፍበት ቀርቶ እንኳን ገብተህ ጎብኝተህ ፎቶ ተነስተህ እዚህ ቦታ ላይ ነው ያለሁት እዚህ ነኝ ምናምን ብለህ ተንቀባረህ ልታወራ ቀርቶ ስለ ቤተ መንግስት ብትተነፍስ ትዘቀዘቅ ነበር። ኢትዮጵያ ላይ ትዘቀዘቅ ነበር። በአብይ ዘመን ይቅርታ፣ በመለስ ዘመን፣ በህወሓት ዘመን ትዘቀዘቃል። በአጥሩ ወክ ብታረግ በዛ በኩል እናት ወልዳለች፣ ወክ አድርግ። በ4 ኪሎ በኩል ወክ አድርግ። እናት ትውለድ። ሽባ አርጎ ገሎ ያሳያል። ስለዚህ የኛ የተሰጠንን ማመስገን ውስጣችን የለውም።
4 ኪሎ ገብተህ ተንቀባረ ነው የምትወጣው። ቤተ መንግስቱ ጄን የመጣው ትላለህ እኮ። ውለታ ቢስ የሆነ ህዝብ አለ። ችግሮቹን ቢኖሩ በኩልነት የምትታይበት ቦታዎች ተከፍተዋል ኢትዮጵያ ላይ። በኩልነት መርዝ የሚረጩልን መቼም የማይመቻቸው በተለይ በሚያሳዝን ሁኔታ የሆነ ቦታ ላይ አይ ይሄ ነገር እየተስተካከለ ነው ብለው የማይተውልህ መሽገሮች አሉ። አክቲቪስት የሚመስሉ ግን ሌቦች። አሁን ለምሳሌ ስለ ኢትዮ 360 ስታወራ ግራ ገብቷቸዋል። አሁንም ተነጣጥሎ ይዘዋል። እነ ኢየሩስን የያዛለ፣ እነ ሀብታሙን የያዛለ። አየህ፣ ተነጣጥለዋል። ወደዚህ አይመጡም። እንደ ሳቱ ያውቃሉ፣ እንዳጭበረበሯቸው ያውቃሉ። ግን ላለመሸነፍ ሲባል በውሸት መቀጠሉን መርጠውታል። ስለ አንድ አማራ ድምፅ የሚሆኑ ከሆነ ምንም የሚያጣላቸው ነገር አለ። የግል ጉዳይ አይደለም። የአማራ ጉዳይ የተጨቆነ ህዝብ አለ ብለው ነበር ሲጮህላቸው የነበረው መስሎ ነው። ቻባል አሁንም ጨንቋቸው፣ በዚህ በኩል ሀብታሙ አያሌው እውነተኛ አማራ ስለሆነ ገፉት፣ በዚህ በኩል ደግሞ እነ ጄሪ ጀግና ናቸው የሚል ደግሞ አለ። ሼም የላቸው። ውሸታም ናቸው። እኔ ነገርኩ። እውነት ካለ ከማንም ችግር የለብኝም። ከማንም ይምጣ። እንደኔ አብይን የቀጠቀጠው አለ ብዬ አላስብም። እንደኔ ብልጽግናን የጨፈጨፈው አለ ብዬ አላስብም። ኢትዮጵያ ሊሄድ ሲላሽቃበት አምጣ ቪዲዮ። እንዲያውም እኔ ኢትዮጵያ ሊሄድ የነበረ ጊዜ የኦርቶዶክስ ተዋህዶ ለሁለት ልትሰነጠቅ ብላ አንድ ያረብ ጥቁር ያስለበስኩ እኔ ነኝ። ኦርቶዶክስን ወደ አንድ የመለሰው ዮኒ ማኛ ይባላል። እርሳ ውለታ ቢሱን ምኑን አሁን የሚጮል ማን አለ? እስቲ ጩ። ስለ ኦርቶዶክስ ጩና ለውጥ አምጣ። ነቢይ በሀገሩ አይከበርም። እንደዛ አድርጌ ኢትዮጵያን የገባሁት ማንም አያውቅም። ኢትዮጵያ መግባቴን እንኳን ይቅርታ ልጠይቅ ገባ። የመጀመሪያዎቹ ስለ እኔ ያወሩት የአማራ ልጆች ናቸው። የአማራ ልጆች ዮኒ ማኛ በመኪና በእንትን ተደርጎ አብይ ቢሮ ሄደ፣ ዶክተር አብይ ነው የወሰደው ያልተባለ ነገር የአማራ ልጆች ወጥተው ቀወጡት። እኔን ለማስበላት ማለት። እግዚአብሔር አምላክ ግን ታደገኝ። እኔ እግዚአብሔር አምላክ ታላቅ ነው። ምንም ሳልሆን ቅብርር ብዬ ተንቀባሪ ሾው ላይ ቀርቤ በፊት ለፊት ወጥቼ ሩዋንዳ አርጌው መጣሁ። ማን ይናገር? ከዛ እናቴ ያልቀረ ዮኒ ሴጋ ተባለ። ስንት ዘመን 15 ዓመት ስሜ አንድ ነገር ያልተባለ ወሬ ይዘው መጡ። ዮኒ ሴጋ፣ ዮኒ ፍሪ ፉድ፣ ዮኒ ደሃ፣ ዮኒ ምናምን ተባለልኛ። የአማራ ልጆች አንድ የኦሮሞ ልጅ እንደዚህ ሰድቦኝ አያውቅም። ለጉዝ ነው የኦሮሞ ልጅ ዮኒ ማኛን በዛ ደረጃ ሰድቦት አያውቅም። የትግራይ ልጆች never once እንደዛ ሰድቦኝ አያውቁም። never once ነው። የደቡብ ልጆች በህይወታቸው እንደ ኤርትራውያኖች እንደዛ ሰድቦኝ አያውቁም።